ኢትዮጵያ ውስጥ ካሉት የጤና ተቋማት 66.6% በሙሉ ቀይ ውስጥ ይገኛል። ተመልከቱት የጤና ሚኒስቴርን ጉድ። እንግዲህ እንደምታውቁት ብዙ ጊዜ የጤና ስርዓትን ሲተች ትመለከታላችሁ። የመተቻት ሱስ ስላለብኝ ሳይሆን ሪያሊቲ ስለነበረ ነው። ከሁመን ሪሶርስ አንጻር፣ ከሜዲካል ሰፕላይ ኤንድ ኢኩፕመንት አንጻር፣ ከድራግና ሎጂስቲክ አንጻር የጤና ስርዓት ኳሊቲን በተመለከተ እንዲሁም የጤና ተቋማት ተደራሽነትን በተመለከተ ኢፍትሃዊ የሆኑ እንዲሁም ከኳሊቲ በታች የሆነ የጤና ስርዓት ስላለ ብሻሻል በሚል ተስፋ ግልጽ የሆኑ ነገሮችን ስለምናይ ጤና ሚኒስቴር ምናልባትም ሪሊ ትክክለኛ መረጃ በጤና ባለሙያዎች እጅ እንዲሁም በተገልጋዩ ማህበረሰብ ዘንድ ስላለ ህዝቡ የሚያነሳውን ጥያቄ እንዲሁም እኛ የጤና ባለሙያዎች የምናነሳቸውን ጥያቄዎች በማየትና በነዛ ዙሪያ ጥናት በማድረግ ለሀገራችን የጤና ሴክተር እንዲሁም ለመላው ኢትዮጵያ እድገት አስተዋጽኦ የሚያደርግ ለውጥ ያመጣል በሚል ተስፋ ብዙ ጊዜ ስንተች ኖረናል። ስፔሲፊካሊ እኔ በድፍረት ነው የሚተቸው፣ ምክንያቱም መረጃው በትክክል በእጄ ስላለና ስለማቀው እንዲሁም የጤና ሚኒስቴር ኳሊቲ ሪፎርሞችን በደንብ ነው ማቀው። ህክምናን ብቻ ሳይሆን የጤና ስርዓት ኳሊቲ ሪፎርሞችን በደንብ ስለማቅ ከዛ አንጻር ሳይ ይጨነቃለሁ ግን አንዳንዴ። ምክንያቱም የተጻፈው ሌላ የሚሰጠው ሰርቪስ ሌላ። ጥቂት የሚባሉ ሆስፒታሎች ብቻ ናቸው እንግዲህ ወደዛ ስታንዳርድ ለመድረስ የተቻላቸውን እያደረጉ ያሉት። አብዛኛው በሚባል ደረጃ መሰረታዊ ሰርቪሱን ካን የሚሰጡ አይደለም። ኳሊቲ ጋር ከመምጣታችን በፊት ሰርቪሱን ካን አቁሟል። ብዙ ሆስፒታሎች ሰርቪሱን ካን አቁሟል። ይህንን ስንተች እንግዲህ ብዙዎች ለምንድን ነው እንደዚህ አይነት ነገር የምታወሩት የሚል ማስፈራራም ጭምር ያደርሳል። ማስፈራራ ምንም አይጠቅም፣ ለሀገርም አይበጅም። እንደኔ አይነት በድፍረት የሚናገር ዜጋ ላታገኝ ትችላል። ይሄ እኔ የምናገረው ነገር ለጤና ሚኒስቴር ሆነ እንዲሁም ለሌሎች አካላት ግብአት የሚሆን መረጃ ነው። ስለዚህ የጤና ሚኒስቴርን ስርዓት ጤና ስርዓቱ ምን ያህል እንደወደቀ የሚያሳይ ትክክለኛ መረጃ ዛሬ ወጥቷል። ትኩስ መረጃ ጉድ ነው የወጣው። እንግዲህ መረጃው እንደሚያሳየው በኢትዮጵያ ጤና ሚኒስቴርና ሁለት ሌሎች አካላት በአንድነት ባደረጉት የኢትዮጵያ ጤና ሴክተር አክሬዲቴሽን በተመለከተ ያወጡት መረጃ እጅግ በጣም አስደንጋጭ ነው። እውነት እንዲህ ሀገር በጣም አስደንጋጭ። አንደኛ ካለፉት ከአራት ዓመታት ጀምሮ የጤና ስርዓቱ በሁሉም መለኪያዎች እያሽቆለቆለ እንደመጣ ይናገራል። ራሳቸው ያወጡት መረጃ ነው። በነገራችን ላይ ሶርሱን አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። ላለፉት 4 ዓመታት የነበረውን ስንመለከት ኤክስፖኔንሻሊ ድሮፕ እንዳደረገ መረጃው ያሳያል። እሱ ብቻ አይደለም። በዚህ ጥናት 2701 የጤና ተቋማት ተካቷል። ያ ማለት 82%